አብዛኞቹ ደሞኞቻችን መኪናቸውን ያመጡና በ00 መኪኖች እንቀይራቸዋለን በአብዛኛው ፋስት ቻርጀር ሲሆን ደግሞ ያደክማል ይባላል አዎ ይባላል የመስክ መኪና አለ ለስራ የሚሆኑ መኪኖች አሉ ለራይድ የሚሆኑ መኪኖች አሉ ለቤት መኪና መገልገያዎች የሚሆኑ አሉ ኤሌክትሪክ መኪና ገዝቼ ከ5 አመት በኋላ ብሸጠውና የነዳጅ መኪና ገዝቼ ደግሞ ከ5 አመት በኋላ ብሸጠው የትኛው ዋጋውን ጠብቆ ይሸጣል ምን ያህል አመት ይቆያል ተብሎ ታስባለህ ኤሌክትሪክ መኪኖች እንግዲህ ያው ቤልት ካላሰርሽ መንቀሳቀስ አይችልም መኪና ቀጣይ ደግሞ ወደ ነዳጅ መኪኖች እንሄዳለን ፕሊዝ ይሄ የቤንዚን መኪና ነው አጠገብ የምትመለከቷት የኤሌክትሪክ መኪና ዋጋዋ ስንት ይመስላችኋል? ግምታችሁን አስቀድማችሁ በኮሜንት ሴክሽን ላይ አስቀምጡልን። እቺን ኤሌክትሪክ መኪና ፌቸሯን ጨምሮ የተለያዩ የነዳጅ መኪኖችና ለስራ የሚሆኑ የመስክ መኪኖችንም በቆይታችን እንመለከታለን። በተጨማሪ ደግሞ እጃችሁ ላይ ያለውን መኪና 00 በሆነ መኪና መቀየር ብትፈልጉ ሂደቱ ምን ይመስላል የሚለውን በፕሮግራማችን እናስቃኛችሁ ይሆናል። ከፕሮግራማችን መጨረሻ ድረስ አብራችሁ ቆዩ። እንኳን በሰላም መጣሽ እንዴት ነሽ ሰላም ነው አለን እግዚአብሔር ይመስገን መጀመሪያ እንተዋወቅ እሺ ናው ባላለው ኦፕሽን መኪና መሸጫ ባለቤት ነኝ ቆንጆ በጣም የተለያዩ አይነት መኪናዎችን ትይዛላችሁ ኤሌክትሪክም 00ም እንይዛለን ቅያሬም ኤክስቼንጅም እንሰራለን ቆንጆ እነሱን ለተመልካቾቻችን ለማስቀኘት ነው የተገኘ ነው ዛሬ ከነዳጅ መወደድ ጋር ተያይዞ ብዙ የዋጋ ውጣ ውረድ አለ ይመስለኛል እዚህ ምን ይመስላል አሁን ላይ ያለው ለሰው ኦሬዲ ወደ ኤሌክትሪክ ሽፍት እያደረገ ነው ያለው ስለዚህ ኤሌክትሪክ መኪና አሁን ትንሽ አሪፍ ላይ ነው ያለው እየቀነሰ ነው ያለው ዋጋው እየቀነሰ ነው ያለው ስለዚህ ቤንዚን መኪና ይዘመቶ ኤሌክትሪክም ቀይሮ እየሄደ ነው ያለው ሰው ቅያሬም እንሰራለን ባንክም በማይክሮ ፋይናንስ ያመቻቸንም እንሸጣለን ምን ያህል ፐርሰንት ከፍለው ኦልሞስት 7% ከፍሎ 30% ባንክ ማይክሮ ፋይናንስ እናያይዛለን ለማቻቹላችሁ በጣም ቆንጆ አሁን አንተ የኤሌክትሪክም የነዳጅ መኪና ስለምትይዙ ከኢትዮጵያ አየር ንብረት ጋር የትኛው ሞራ አብሮ ይሄዳል ትላለህ አንተ ኦሬዲ አሁን ባለው የቤንዚን ጭማሪ ሁኔታ እኔ ኦሬዲ ኤሌክትሪክ ይሻላል ብዬ ነው ማስበውና ሃይብሪዶችም እየመጡ ስለሆነ እነሱ በጣም አሪፍ ነው ለምን ቤንዚን እየጨመረ በሄደ ቁጥር ኦሬዲ ኤሌክትሪክ መኪና ነው ሪከመንድ ተመራጭ ምለው ነው ሁሉም አይነት መኪኖች እንይዛለን ምን ያህል ዋስትና ትሰጣላችሁ ለመኪኖቻችሁ 1 አመትም አለ 5 አመት የሚሰጥም አለ እንደየመኪናው እንደየመኪና አይነት ይለያያል ስለዚህ ያሉትን መኪኖች ደግሞ ማናጀሩ በደንብ አድርጎ ደግሞ ያሳያቸዋል ወደ ኦፕሽን መኪና መሸጫ ስለመጣችሁ በጣም እናመሰግናለን ሰላም ሙሉ አለም እባላለሁ የኦፕሽን መኪና መሸጫ ማኔጀር ነኝ መኪኖችን ለማየት የመጣ ነው ቤዘር ይባላል እሺ ስለዚህ ከየትኛው ጀምር ከዚህም ጀምር ይቻላል እሺ ጋካዮን ይባላል የቻይና ምርት ነው በፉል ቻርጅ 550 ይሄዳል ሞተሩ የቢዜድ4 የሚባል መኪና አለ የእንደሱ አይነት የአውሮፓ ስታንዳርድ መኪኖች ናቸው እነዚህ እኛ ወደ 30 ምናምን ነበረን አሁን እነዚህ ብቻ ናቸው የቀሩን ግቢና ውስጥ ደግሞ ያለውን ፊቸሪንግ ደግሞ ላሳይሻል ለአውሮፓ ስታንዳርድ የተሰሩ ናቸው ቻይና ሄድሽ ምትጠቂ ከሆነ ቻይና ሀገር ብዙ ጊዜ ለታክሲ የሚጠቀሟቸው እነዚህ መኪኖች ናቸው እኛ ሀገር ደግሞ ስላልተለመዱ ይሄ አይኦን የሚባለው መኪና ራሱ ስላልተለመደ ነው በብዛት የማይመጣው የማይታየው እኛ 30 አሁን ቀስ በቀስ ግን ያው የተለመደ መጥቷል ቀደም እንዳልኩሽ 530 በፉል ቻርጅ ይሄዳል ቻርጅ ለማድረግ ምን ያህል ሰዓት ይፈጅበታል 1 ሰዓት በፋስት ቻርጅ አዎ በኖርማል ቻርጅ ማታ ብትሰኪው ትሞዩና እስከ ጧት ድረስ አድርጎ ይጠብቅሻል 95 ድረስ ያረጋል ኦኬ አሁን ኤሌክትሪክ መኪኖች ላይ በብዛት የሚነሳው እንደ ችግር ተብሎ የሚነሳው የባትሪው ነገር ነው አይደል ፋስት ቻርጀር ሲሆን ደግሞ ያደክማል እነዚህ አሁን የ2024 ምርቶች ናቸው በ2000 አሁን 2026 ነን በ2024 2025 2026 ላይ እዚህ ሀገር ገብተው እስካሁን ድረስ በእንደሱ አይነት ነገር ኮምፕሌን የመጣ ችግር የለም ባትሪያቸው ሰላም ምርጥ እስካሁን ድረስ ምንም አይነት ኮምፕሌን መጥቶብን አያውቅም እንደውም ማስታወቂያ እየሰሩ የመኪናው ያላትን ኦፕሽኖች እንመልከት አዎ ሰሩፍ ነው ስፋቱን ደግሞ ብታዩ ደግሞ በጣም የሚገርም በቃ ለቤተሰብ አዎ በጣም ምቹ እንደውም ስበንሲት ሁሉ መሆኑ 7 ሰው እንዲጭን ተደርጎ መሰራቱ ልጅ ጀሪ ሌግጀሪ የሚባሉ መኪኖች ናቸው እኔ በበኩሌ ለሰዎች የምመክረው
ይሄንን መኪና ቆንጆ ሴንቲሜትሩ ምን ያህል ነው? ስፔንሰር የሚባል ትንሽ ነገር አለች እሷ ከተጨመረበት ከፍ ይላል። ከመሬት ግን ያለው ከፍታ ግን 30 ሴንቲሜትር ነው። ኦኬ ስለዚህ ጎርፍ ምናምን አያሰጋውም ምንም ነገር የለም። ረስተሽ እንኳን ትንሽ ብትሄጂ ራሱ ይቆልፋል። ውጭ ሆነሽ ማስነሳት ትችያለሽ። ዋይፋይ አለው። ከመኪና በተጠጋሽ ቁጥር በራሱ ጊዜ ሴንሰሮች አለው። በራሱ ይከፍታል ይዘጋል። ዋጋው ስንት ነው? ስለዚህ አሁን 5,700,000 ብር ነው የሚሸጠው እኛ። ኦኬ በጣም ቆንጆ። ወደ ቀጣዮቹ እሺ ይሄ ደግሞ BYD ኢቱ ይባላል። ኦኬ እነዚህ ከተማ ውስጥ በአብዛኛው ለታክሲ ምናምን ለራይድ እየተጠቀሙባቸው ነው። አዎ ይሄ ደግሞ በፉል ቻርጅ 405 ኪሎ ሜትር ይሄዳል። ፉል ቻርጅ ለመሆን ምን ያህል ሰዓት? ግማሽ ቀን ከ2 ሰዓት እስከ 4 ሰዓት ነው የሚለው ፉል ለማድረግ። እስካሁን እንግዲህ ምንም የመጣባቸው ኮምፕሌን የለም። የከተማ ውስጥም በብዛት አሉ which means ሰው አውቆታል ማለት ነው። መኪኖቹ ምንም የመጣባቸው ችግር የለም ማለት ነው። እንግዲህ ይሄ 2023 አዎ 2022 አለ 2023 አለ 2000 እስከ 25 12ኛ ወር ድረስ አሉ እነዚህ መኪኖች አሁን ገበያ ላይ። አዎ አይ ኢቱ BYD ኢቱ ነው የሚባሉት። ዋጋቸው ደግሞ ከ4 ሚሊዮን እስከ 4 ከ5 ድረስ አለ ገበያ ላይ። አዎ ይገኛል። ከለራቸውም እንግዲህ ተመራጭ ነው። አሁን ደግሞ ይሄኛው አይድ ፎርስ ይባላል። የኤሌክትሪክ መኪና ነው። ይሄም በጣም ተለምዳለች አይደል? አዎ በጣም ተለምዷል። ይሄ ሞዴሉ 2022 ነው። በፉል ቻርጅ 560 ኪሎ ሜትር ድረስ ይሄዳል። ፉል ኦፕሽን ነው። ጣራው ይከፈታል። መኪና አጠገብሽ ሲደርስ በ5 ኢንች 6 ኢንች 10 ምናምን ድረስ ሲደርስ ራሱ ሞተሩን ያጠፋል። ምክንያቱም ልትጋጭ ያው ቤልት ካላሰርሽ አይነሳም። ፉል ለማድረግ ቻርጅን ምን ያህል ሰዓት ይፈጃል? እኛ ሀገር ያው ኤሌክትሪኩ ምናምንም ስለሚቆራረጥ ግማሽ ቀን ይፈጃል። አዎ ማታ ብትሰኪው እስከ 6 ሰዓት እስከ 7 ሰዓት ድረስ ሌሊት ፉል አድርጎ ይጠብቅሻል። መሙላትም ደግሞ ትችያለሽ። እስከዚህ ሰዓት 90% 80% አድርግልኝ ምናምን ብለሽ ሞልተሽ ያድራል። ከዛ እዛ ላይ ይዘጋዋል ማለት ነው። ቆንጆ። ሴንቲሜትሯ ምን ያህል ነው? እቺ 40 ከመሬት ወደ ከፍታዋ 40። ምን ያህል አመት ይቆያል ተብሎ ይታሰባል? ኤሌክትሪክ መኪኖች እንግዲህ እስከ 8 አመት እስከ 10 አመት ነው የሚለው። አዎ ማኑዋላቸው ላይ እንግዲህ የሚለው ከ8 አመት እስከ 10 አመት ድረስ ይላል። ግን ያው ስንደርስ ነው እኛ ሀገር አሁን አዲስ ስለሆኑ እንደዚህ ነው ብለን ለማለት ጊዜው ገና ነው ማለት ነው። መለዋወጫ በስፋት ይገኛል አለ። አስመጪዎች አምጥተውታል፣ ተመርቷልም። በጣም ሰፊ ነው። ይሄንንም ብታይ ስንት ሰው 5 ከሹፌሩን ጨምሮ 5 ሰው እንደፈለገ ተዝናንቶ መቀመጥ ይችላል። አዎ ልኩና እነዚህ መኪኖች አሁን እየተመረጡ ገበያ ላይም በስፋት እየገባ ነው። ነገ ተነገ ወዲያ ደግሞ የተሻለ ነገር ይመጣል ብዬ ነው የማስበው ነው። ቆንጆ በጣም የእቃውን ቦታ ደግሞ ላሳይሽ። እሺ ሹፌሩን ጨምሮ 4 ተሳፋሪ ያለ ማለት ነው። የእነሱን ሙሉ ሻንጣ መያዝ ይችላል። አዎ ሰፊ ውስጥ ያለውን ደግሞ ፊቸሪንጉን ደግሞ ላሳይሻ። ነው ውስጧም በጣም ያምራል። በጣም አንደኛ አሁን ተነስቷል። የተነሳም ግን አይመስልም። የሚገርምሽ ደግሞ ቀጥ ያለ ነው። አዎ ሳውንድ ድምፁ ስለማይረብሽ ያው ቤልት ካላሰርሽ መንቀሳቀስ አይችልም። ነው ፓርክ ስታደርጊ ከኋላ ግርግዳ ጋር ስትደርሺ ራሱ ሞተር ያጠፋል። ሴንሰር ያደርጋል። አዎ ሴንሰሮቹ ሁሉም ፉል ኦፕሽን የሚባለው ይሄ ነው። ጣራ ይከፈታል። ብርሃን ባለ ጊዜ መዝጋት ትችያለሽ፣ ብርሃን በሌለ ጊዜ ደግሞ መክፈት ትችያለሽ። ኦኬ ሁለቱም ይከፈታል። አየር እንደ ልቡ መዘዋወር ይችላል። ቆንጆ በጣም። ዋጋቸው ስንት ነው? ላይ ከስንት እስከ ስንት ይገኛሉ? 5,800,000 እስከ 6,500,000 ድረስ አሉ ገበያ ላይ እነዚህ መኪኖች አሁን ላይ። አዎ አሁን ይሄ እየተቀረጽንበት ያለ ነው እንትን ዩዝድ ስለሆነ ከ5,800,000 እስከ 6,500,000 ድረስ አሉ ይገኛል። አዎ ብዙ ኪሎ ሜትር ይሄዳ አይደለም። ይሄ አሁን 2000 ሄደ ነው ይሄኛው። ኦልሞስት ኒው ማለት ነው። አሁን ላይ ያለው የመኪና ዋጋ መረጋጋት ይመስላል። ኦልሞስት አሁን በዚህ ባለፈው 1 ወር ምናምን
በዓለም ላይ በተከሰተው ጦርነት ምክንያት የናፍጣ መኪኖች ስለተወደደ ኤሌክትሪክ ትንሽ ጨምሮ ነበረ። አሁን ግን መረጋጋት እያሳየ ነው። እሺ ወደ ቀጣይ ደግሞ ወደ ነዳጅ መኪኖች እንሄዳለን። ፕሊዝ ይሄ የቤንዚን መኪና ነው። እሺ ቱክሰን ይባላል። 2020 ሞዴል ነው። ውስጡን ደግሞ ላሳይሽ። ይሄ ደግሞ የዱባይ ምርት ነው። ለአረብ ሀገሮች የተሰራ መኪና ነው። ከዛ ግን እኛ የመጣ ነው ግን ከዱባይ ነው እና 2020 ሞዴል ነው። 2020 ሞዴል ነው። በሊትር 12 ከ10 እስከ 12 ድረስ ይሄዳል። 12 ኪሎ ሜትር ይሄዳል በአንድ ሊትር 12 ኪሎ ሜትር ይሄዳል። ቤንዚን መኪና ነው። 00 መኪኖች ነው የምናመጣውና አብዛኞቹ ደንበኞቻችን መኪናቸውን ያመጡና ይሄ የነሱን እንወስዳለን፣ እኛ እንቀይራቸዋለን። በ00 መኪኖች እንቀይራቸዋለን። በአብዛኛው እየተጠቀምን ያለው ነው ይሄ ነው። እኛ ግቢ እያይሽ ያለሽው ታርጋ የለጠፉ መኪኖች አሉ። እኛ የምናመጣው 00 መኪና ነው። ኤሌክትሪክ መኪኖች ነው የምናመጣው። የኛን ኤሌክትሪክ መኪኖች ሲገዙን የነሱን መኪና እንቀይራቸውና ብሩን ይጨምራሉ፣ ይወስዳሉ ማለት ነው። በዛ የተነሳ ነው እዚህ ያለው ይሄ መኪና። ይሄ አሁን ዩዝድ ነው አይደለ? ዩዝድ ነው። አዎ። ስለዚህ በዩዝድ መኪና አምጥተው በ00 ኤሌክትሪክ መኪና ይቀይራሉ። አዎ እንቀይራለን። ከባንክ ጋር እናመቻች። አዎ በቃ ብዙም አልተለመደም። በሂደት ያው ሁሉም ወደ ሲስተሙ ይገባል ማለት ነው። አይ ጥሩ አሰራር ነው። ዋጋቸው ስንት ይባላል አሁን ይሄ ከ5 ሚሊዮን 500 እስከ 6 ሚሊዮን ድረስ ነው ገበያ ላይ ያሉት እንደ መኪኖቹ ኮንዲሽን። ኦኬ ይሄ አሁን ኮንዲሽኑ እንዴት ነው ማወቅ ይቻላል? አንደኛ ኪሎ ሜትራቸው ብዙ ኪሎ ሜትር ያልሄደ፣ ከዛ ደግሞ የውስጥ ፓርታቸውንም ደግሞ ባለሙያ ነው የሚያውቀው። ባለሙያው በእንደዚህ መልኩ መጥቶ እንደዚህ ሆኗል፣ እነዚህ የሚቀየሩ ነገሮች ናቸው። ዩዝድ መኪና እንደመሆናቸው መጠን አንዳንድ ነገሮች የሚቀየሩ ነገሮች አሉ። ከእድሜያቸውም የተነሳ አሁን ይሄ ከተመረተ 6 ዓመቱ ነው። በ6 ዓመት ውስጥ ደግሞ አንዳንድ ነገሮች ሊኖሩት ይችላሉና ባለሙያ ያሳያሉ። እኛም ባለሙያ እናሳያለን መኪኖቻችንን ስንቀይር፣ እነሱም ባለሙያ ያሳያሉ ሲገዙ ማለት ነው። አዎ ሲገዙ ማለት ነው። እሺ አሁን የነዳጅም የኤሌክትሪክም መኪና እንደመያዛችሁ መጠን የትኛው መኪና ይበልጥ ዋጋውን ጠብቆ ይሸጣል? አሁን ለምሳሌ ኤሌክትሪክ መኪና አሁን ወደ ኤሌክትሪክ ሰው ከቤንዚኑ ውድነት የተነሳ ይሄ የአየር ብክለቱም እንዳለ ሆኖ በአብዛኛው ወደ ኤሌክትሪክ መኪና እየመጣ ነው ሰው። የሚመከረውም ደግሞ እሱ ነው። ከዋጋ አንጻር አሁን ለምሳሌ ኤሌክትሪክ መኪና ገዝቼ ከ5 ዓመት በኋላ ብሸጠውና የነዳጅ መኪና ገዝቼ ደግሞ ከ5 ዓመት በኋላ ብሸጠው የትኛው ዋጋውን ጠብቆ ይሸጣል? አሁን የኤሌክትሪክ መኪኖች ላይ ያለው እንትን ወደ እንደሱ አይነት ነገር አልተገባም። አሁን ቅርብ ጊዜያቸውም የመጡትም በቅርብ ጊዜ ውስጥ ስለሆነ 5 ዓመት ምናምን ላይ ኢፌክታቸው ምን እንደሆነም እስካሁን ድረስ አልታወቀም። አዎ ገና ስለሆነም ግን እነዚህ ነዳጅ መኪኖች ግን በአብዛኛው የ84 1984 1990 ምናምን መኪኖች ሁሉ እኛ ሀገር እየተሽከረከሩ ነው። ዓለም ላይም አሉ። የነዳጁ ወደፊት እየቀረ መምጣቱ አይቀርም ከአካባቢ ብክለትም የተነሳ ማለት ነው። ቆንጆ በጣም። ስለዚህ ከጨረስን ቀጣዩ ደግሞ የሚያሳዩ መኪና ነው። እሺ ፕሊዝ ቅድም ውስጥ ላይ ለመስክ የሚሆኑ የስራ መኪናዎች እንደምትይዙ ነግሮ ነበርና እነሱን እናያቸው ይቻላል። እሺ ይሄ የፊልድ መኪና ነው። ማርክ2 ይባላል። 2018 ሞዴል ነው። የናፍጣ ነው። ሞተሩ BZ4 1HZ ሞተር ይባላል። እነዚህ አሁን ለፊልድ ምናምን ለረጅም መንገዶች አዎ የትኛውም በፒስታ መንገድም ይሄዳል፣ በአስፋልት ላይም ይሄዳል። የትኛው ጉራንጉር ውስጥ ገብቶ መውጣት ይችላል። አስተማማኝ ነው ማለት ነው። አስተማማኝ በቃ የፊልድ መኪኖች ናቸው። ከፍታ ነው። በአብዛኛው ቱር የሚሰራባቸው መኪኖች እነዚህ ናቸው። ዋጋው ከ15 ሚሊዮን እስከ 16 ሚሊዮን እንደ መኪናው ኮንዲሽን እስከ 17 ሚሊዮን ድረስም ይሄዳል። ኦኬ በጣም የተወደዱት ለምንድን ነው? የስራ መኪኖች ናቸው። እድሜያቸውም ይቆያል ነው ማለት? አዎ እድሜያቸውም ይቆያል። ከዛ ደግሞ የፊልድ መኪኖች ናቸው። በአብዛኛው ተፈላጊዎች ናቸው። አሁን ደግሞ ሀገራችንም ያው እንደምታየው የቱሪስት መስህብ እየሆነች መጥታለች። ስለዚህ በዛ የተነሳ አሁን ወደፊትም እነዚህ መኪኖች ዋጋቸውን እንደጠበቁ ይቆያሉ ብዬ ነው የማስበው። እንግዲህ ነው ስለዚህ ከ15 ሚሊዮን ብር ጀምሮ ከ15 ሚሊዮን ብር ጀምሮ እስከ 18 ሚሊዮን እስከ 19 ሚሊዮን እስከ 17 ሚሊዮን ድረስ አሉ። እንደየመኪኖቹ ኮንዲሽን
ቆንጆ በጣም ከዚህ ደግሞ አነስ ያለ ዋጋ ያለው የስራ መኪና አለ አይደል? አዎ እሺ እሱን ደግሞ ይቻላል። ይሄም የመስክ መኪና ነው 2007 ሞዴል ነው 105 ይባላል መኪናው ስሙ 2007 ሞዴል ነው። እኔ ውስጡንም ላሳይሽ። ይሄም 2007 ሞዴል መኪና ነው ላንድ ክሩዘር ነው። ማርኮት 105 ይባላል ስሙ። ይሄም ለመስክ አገልግሎት የሚውል መኪና ነው። ምን ያህል ሰው ይዛል? ይሄ 5 ሰው 7 ሰው ይዛል አጠቃላይ። አዎ ሹፌሩን ጨምሮ 7 ሰው ይጭናል። ኦኬ። እና በዋጋ ደረጃ ደግሞ ከ4 ሚሊዮን 500 ሺህ እስከ 5 ሚሊዮን 500 ሺህ ድረስ አሉ እንደ መኪኖቹ ኮንዲሽን። ኦኬ። የተነዱበት ኪሎ ሜትርም የመኪኖቹ ማያያዝ የተያዙበትም እንትን አንዳንዶቹ ለፊልድ አገልግሎት ብዙ አመት ይቆዩ ሊሆን ይችላሉ። አንዳንዶቹ ደግሞ ከተማ ውስጥ ብቻ አገልግሎት ይሰጡ መኪኖች አሉና እንደ መኪኖቹ ኮንዲሽን ነው። ኦኬ። እሱ ልዩነት ይፈጥራል። አዎ እኛ በኤሌክትሪክ መኪና ቀይረነው ነው። እስካሁን ያለው እንግዲህ ኮንዲሽን ይሄ ነው። ቆንጆ በጣም አዎ። እሺ ስለዚህ ያኛው ለተወደደበት ሰው ደግሞ የስራ መኪና አዎ እንደ ያቅሙ እንደ የሰው አቅም ተደራሽ ለመሆን እየጣርን ነው እንግዲህ። ቆንጆ በጣም እሺ። እቺ ቤንዚን መኪና ነች CHR ይባላል 2020 ሞዴል ነች። በጣም ደስ የምትል መኪና ነች። የቤት መኪና ነች። አዎ ቀለል ያለች ነች። አዎ የቶዮታ ምርት ነው በነገራችን ላይ እና በሊትር 13 14 ድረስ ይላሉ። በከተማ ውስጥ የሚመረጡት እነዚህ መኪኖች አብዛኛው የሉም፣ ግን እየተመረጡ ያሉትም ደግሞ በሊትር 13 14 ድረስ ይላሉ። በአንድ ሊትር አዎ። ከዛ ደግሞ እንትን ዋጋቸው ደግሞ እንደ መኪኖቹ ኮንዲሽን 4 ሚሊዮን 800 ሺህ እስከ 5 ሚሊዮን 300 ሺህ ድረስ አሁን ገበያ ላይ አሉ። ገበያው ከፍ ሊል ይችላል፣ ዝቅ ሊል ይችላል። አሁን ግን በዚህ ዛሬ አሁን እየቀረጽን ባለንበት ጊዜ ውስጥ ያሉት ዋጋ ግን እነዚህ ናቸው። አሁን አንድ ሰው እዚህ ቤት መጥቶ መኪና መግዛት ቢፈልግ የኤሌክትሪክ መኪኖችን ከስንት ብር ጀምሮ ያገኛል? እንዳቅሙ ከ3 ሚሊዮን ጀምሮ አሉ። የተለያዩ መኪኖች አሉ፣ የኤሌክትሪክ መኪኖች አሉ። የቤንዚን መኪና ደግሞ ከ4 ሚሊዮን ጀምሮ ወደ ላይ እስካለው ድረስ አለ። ሁሉም በአቅሙ እንደሚፈልገው የመስክ መኪና አለ፣ ለስራ የሚሆኑ መኪኖች አሉ፣ ለራይድ የሚሆኑ መኪኖች አሉ፣ ለቤት መኪና መገልገያዎች የሚሆኑ አሉ። ይምጡና በሚችሉት እንትን እናስተናግዳለን። የመስክ መኪኖች እስከ ስንት ጀምሮ ይገኛሉ? 10 ሚሊዮን አለ፣ ከዛ በላይ አለ። ከ10 ሚሊዮን ጀምሮ የመስክ መኪኖች አሉ። ቆንጆ በጣም እሺ። ስለዚህ አሁን መግዛት ለሚፈልጉ ሰዎች መተው ማየት ለሚፈልጉ ሰዎች አድራሻችሁንና ስልክ ቁጥራችሁን አስቀምጡ። እሺ አድራሻችን ካፒታል ሆቴል 22 ካፒታል ሆቴል አካባቢ ነው የምንገኘው። ስልክ ቁጥራችን ደግሞ 0960456060 በሚለው ስልክ በፈለጉ ሰዓት ቢደውሉልን እንገኛለን። ተጨማሪ ስልክም አለን 0912137305 ዩቲዩብ አለን፣ ቲክቶክ አለን። በእነሱ አማራጮችም እሺ። ስለሰጣህን ማብራሪያ እጅግ አድርገን እናመሰግናለን። እሺ እኔም አመሰግናለሁ። መታችሁ ስለጎበኛችሁን እናመሰግናለን። እንግዲህ ተመልካቾቻችን ዛሬ በኦፕሽን መኪና መሸጫ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። በቆይታችን የኤሌክትሪክ የነዳጅ እንዲሁም ደግሞ ለስራ የሚሆኑ የመስክ መኪኖችንም አስቃኝተናችኋል። ጥሩ መረጃ እንዳገኛችሁበት ተስፋ እናደርጋለን። እንደዚህ አይነት መረጃዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሬያችሁ ቆየሁት። እኔ ቤዛዊት መንበረ ነበርኩ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ቆይታ